ስንት የሚመጣ ይመስላል ሂሳብ? 18000 ወይ 50000 ብር ውጪ ነበርኩ። ምን ተጠቅመው መኪናው በድጋሚ ተበላሽቶ ቀለል ቁርስ ኮርንፍሌክስ 6 አመት ቱር ነው ማለት እንጠፋለን። 6ቱንም አመት ሁሉም መኪና እየተማጸነ ነው። ሄጓ ድፈቃት በአንዴ አገባል። እንደምታዩት ጋይስ ይኸውላችሁ ከታች ጀምሮ እንዲህ አጥላጥላጥ ወለ ይመጣና ኢሹ ነጋሽ ሪዞርት ይባላል። ይሄ ሪሴፕሽኑ ነው። እስቲ ሪሴፕሽኑ ይሄን ይመስላል ጋይስ። እንዴት ነው ምሽቱ? እኔ በቃ መች ተጀመረ? ሳስበው ራሱ ስትገላው ከዚህ ስታስቡ ይኸው ከእንትን እንደምታዩት እዚህ ጋር ማን ናቸው? እነኛ አርበኛ ናቸው። ያው ማን እንደሆነ አናውቅም። ታዋቂ አርበኛውን እንዳታስገድለን። አርበኛ ባይሆን አሰማ። እዚህ ጋር ጋይስ ኳስ እያየን ነው። ኒውካስትል አዘናግቶን የከተተላቸው ብቻ ደስ ይላል። ቫይቡ ቤቱ ነው የተበደ ነው። እዚህ ጋር ወደ ሩም ከመግባታችን በፊት ምግብ ዘዙና ስትመጡ ይደርስላችኋል ተብለን ወደ መረጣ ገባን። ምን አዲስ አበባ ከዚህ በላይ ከተባለ እኔ በ200 ብር ነው አቅም ይሄንና ይኸውላችሁ እዚህ ጋር ብቻ ይኸውላችሁ በይ ሆነ የተሳሳተ መረጃ ለራሱ እንዳታሰብ ዩቲዩብ እየከፈለ ትላለች። አቤኒ ምን ብትበይ ይሻልሻል ታዲያ? ላዛኛ ረበስማ ላዛኛ ይኸውልህ የእሷ ዝም ብለህ ተቆራርጦ እኮ ለብዙ ሰው ነው የሚሰጠው እንዴ? ካልኩሌተር አድርገሽ አሰበሽ እኮ የሚያጠግበን እኮ ነው። ላዛኛ በጣም ነው የሚዘጋው እኮ ምን ናችሁ? እንዲዘጋ ነው ወይስ ደህና ነገር እንድንበላ? የትኛው ይሻላል? ለምን እንደዚህ አናደርግም? ሁላችንም የተለያየ ምግብ ብናዝዝ እኮ የተለያየ አዘድ አሁን አንቺ ዶሮ ወጥ ብታዢ እኔ ጥብስ እሷ ደግሞ ማጠግበኝሽ ማን መጥገብ ነው የምፈልገው። ጥብስና ዶሮ ወጥ በልተን እንዴት ነው የማጠግበው? 1 minute 37 seconds later እንግዲህ እንደምታዩት ጋይስ ቦታው ይሄንን ይመስላል። ይሄ በረንዳው ነው። እንዴት እንደሚያስተጋባ አሁን የአቤኒ የእነ አቤኒ ሮሜላል አንድ አይነት አንዴ ያው ምንድነው እኔ ግን ብዙ ጊዜ አሁን የማታውቁት ነገር ነው። እቺ ሁለት ሆና አስፈልገኝም በጣም ማረግና ብቻሽን ነው ከቨር ያደርግሻል አይደል? አንተ ተሰበው ልጅ ከሚስቴ ጋር ኦኬ። እኔ እኮ ብቻዬን ሻወር ቤቱም እንደይመስል ይሁት እዚህ ጋር እንደምታዩት አንድ አይነት ነው ከኛ ጋር። እኛን ደግሞ እናሳያችኋለን። ትንሽ ለየት ይላል። ይሄን ይመስላል ማለት ነው። ሽንት ቤቱ ቲቪው ይላል። ይሄን ቲቪ ካየነው ስንት ጊዜ ነገር ለማሳየት ስለፈለጉ ነው። ወደ ኋላ መለስ ያው ሩምሽ እንዴት አየሽው? ደስ የሚል ሩም ነው። ይህ ቪዲዮ እናንተ ጋር ሲደርስ በጣም ብዙ ማየት ያለባችሁ ቪዲዮዎች አሉ። ምክንያቱም ለምንድን ነው ይሄ ሀሳብ እንዴት እንደመጣ ከየትስ እንደመጣ እንዴትስ እንደመጣ እንድታስተውሉ ነው። የአቤኒ ሀሳብ ነው እንጂ ሽሯቸውን እየበሉ በየቤታቸው ነበር የሚያድሩት። በየቤታቸው ደህና ቤት እንዳለው ሰው ነው ሁሉ ወደ ቤቴ ሲል የነበረው። እንደዚህ አይነት ሩም ውስጥ ላሳድራቸው አቤኒ ታጠብ። አንተ ምንድን ነው የምትለን? እስቲ በእናትህ የማናጀር ባህሪ ነው ይኸውላችሁ። ይሄ የቲክቶከሮች ማናጀር ነው። እስኪ ሁለት ቲክቶከር ጥራ እስኪ ማናጀር የምታደርጉ ጥራ። ስንቱን ጠርቼ ስንት ሁለት እንትን እንዲያምን ተመልካች ኤላማ ኤላትሪክ እሺ፣ የቺ ማሞቂያ ምናልባት የውስጡ አልተካለለ በዚህ በኩል አለ። ናቆይ ያሳየው ይኸው ለሱ ማሳየኝ ነው ገጽይና እዚህ ውስጥ አይ በቁም ሳጥኑ ዘተ እንግዲህ እንዳያችሁት የአቤኒ ሩም ይሄን ይመስላል። የኛ ሩም ደግሞ አሁን እናያለን። የኛ ሩም የትኛው ነው? የትኛው ነው? እዛ ነው አንድ ነገር ተፋብኝ ታውቃለሽ። ባይገርም አራት ተረፈናል። እንደምታዩት የኛ ሩም ደግሞ ይሄንን ይመስላል። ደሴም ነው። አሁን እንዳያችሁት ከአቤኒ ሩም ጋር ምንም የሚለያዩ ነገር የለም። በቃ አንድ አይነት ነው። ያን ያህል የሚለይ ነገር የለውም። ብቻ እዚህ ጋር ሁለት ወንበር አለ። እዚህ ጋር አይደለም እንጂ አራት ወንበር ነው ያወዳችሁ። እዚህ ጋር አለ። እዚህ ጋር ደግሞ የምትሰሩበት ያበደች ናት እቺ። አሁን እዚህ ጋር እኔ ፒሲ አልያዝኩም እንጂ ኤዲት ምናምን ታደርጉበታላችሁ። ምንድን ነው አላውቅም ምን እንደሆነ። ይሄ ቁም ሳጥን ነው። ጠባብ ነች ቁም ሳጥን። እዚህ ውስጥ ትራስ አለ። ተጨማሪ ትራስ ከፈለጋችሁ ማለት ነው እንጂ እዚህ ጋር ኦልሞስት ሁለት ትራስ አለው። ብቻ ያበደ ነው። ሻወር ቤቱን ደግሞ
አሳያችኋለሁ። ውስጥ ጀለስ ገብቷል እና እንዳያችሁት ሩሙ ይሄንን ይመስላል ማለት ነው። ሁሉም ጋር አንድ አይነት ሩም ይመስለኛል። ያቤንን የሚያየው ለዛ ነበር ይለያያል ምናምን ብዬ። በዚህ በኩል እንዳያችሁት መውጫ አለ እና ጨለማ ነው። ጨልም ያለ ጨለማ ስለማይታያችሁ እና እዚህ አናግረናችሁን የመጣ ነው ብያችኋለሁ። እና እንዴት እንደገባን እስቲ ነግራችኋለሁ አሁን ማለት ነው። እና ምንድነው የተፈጠረው ጋይስ? እንግዲህ እንዳያችሁት ከጉራጌ ተነስተን እየመጣን ነበርና በድንገት መኪናው ባትሪው ይበላሻል ማለት ነው። እንግዲህ ባትሪው ተበላሽቶ መጀመሪያም ቆሞብን ነበር፣ ግን ከዛ በኋላ የተወሰነ ከሄድን በኋላ ድጋሜ ይበላሻል ማለት ነው። ከዛ በኋላ ምን ይደረግ ተባለ? ባትሪው ስለሆነ እምቢ ያለው ባትሪው ቻርጅ ተደርጎ እስኪመጣ ድረስ እኛ ከዛ በፊትም ምሳ ልንበላ ቆመን ነበር። እንዳያችሁት እርቦን ምናምን የዛኔ የተወሰነ ሰዓት ቆይተን ነበር፣ 1-2 ሰዓት እና 6 ሰዓት ነው 7 ሰዓት ሆኖ ነበር ያኔ። ከዛ ወጥተን 1 ሰዓት ምናምን ያህል አልተጓዝንም። እንደሄድን እምቢ ይላል መኪናው ማለት ነው። ከዛ በኋላ ወስደው ቻርጅ አድርገው ሲመጡ ስንት ሰዓት ሆነ መሰላችሁ? 10 ሰዓት ከምናምን ሆነ እና መኪናው ተበላሽቶ የቆመው ሊሶ ላይ ነበረ። ከዛ በኋላ ተነስተን ብንሄድ ኬላ ላይ ከ12 ሰዓት በኋላ ስለማያሳልፉ ይመሻል ተብሎ የተለያዩ ሀሳቦች ከታሰቡ በኋላ እና አቤኒ ለምን ሆቴሎች ኦር ደግሞ እንደዚህ ማረፊያ ቤቶችን አናግረናቸው አስተዋውቀንላቸው ለምን እዛ እናርፍም የሚል ሀሳብ አመጣ። ያንን ሀሳብ እያሰብን በነበረበት ሰዓት መኪናው ይሰራል ማለት ነው። መኪናው ተሰርቶ የተወሰነ ከተጓዝን በኋላ በቃ ግማሹ እንግዲህ መሽቷል እንዳልኳችሁና ግማሾቻችን በቃ ለምን አናድርም የሚል ውሳኔ ሊደረስን እንግዲህ አሁን ያለንበት ቦታ ተደውሎ እንግዲህ ጠየቅናቸው ማለት ነው። ፕሮሞሽን እንሰራለን ምናምን ሲባል ኦኬ ችግር የለም ምናምን ብለው እና አሁን ያለንበት ሩም 6000 ብር ነው የሚያወጣው ለአንድ አዳር ማለት ነው። በ3000 ብር እናርግላችሁና እዚህ እረፉ የሚል ሐሳብ አመጡ ማለት ነው። ግማሾቹ እንግዲህ የመሄድ ሐሳብ ነበራቸው። ስለዚህ እኛ ከዚህ በኋላ አንሄድም፣ ምክንያቱም ስለሚመሽ ሪስክ ነው። ቢያሳልፉን እንኳን መኪናው እንግዲህ አይታወቅም በዛ ማታ። ስለዚህ አንሄድም ብለን ግማሾቻችን ወረድን ማለት ነው። ቅድም ያያችሁት ቦታ ላይ የቀረስኩበት ልንሄድ ነው ምናምን ያልኳችሁ ቦታ ላይ በቃ ኦልሬዲ ቀጥታ ምን አድርገናልኛ ወስነን ግማሾቻችን ነው የወጣ ነው ማለት ነው። ከዛ ግማሾቻችን ከወረድን በኋላ እነሱ ይሄዳሉ፣ እኛ ወደዚህ ቦታ መጣን ማለት ነው። ስለዚህ አንዱን ሩም እንዳያችሁት 2 አልጋ ነው ያለው፣ በ3000 ብር አከራዩን ማለት ነው። ከዛ በኋላ እነሱም ኬላ ላይ ሄደው ተመለሱ። ኬላ ላይ ሲደርሱ ተመለሱ ተብለው እንግዲህ እያፋወጩ ወደዚህ ተመልሰው አሁንም እነሱ እዚህ ነው ያሉት ማለት ነው። ሀፕን ያደረገው ያ ነው የምላችሁ። ስለዚህ አሪፍ ይመስላል እና እንዳያችሁት ሩሙ ይሄ ነው እና ራታችንን ደግሞ እናሳያችኋለን ምን ይመስላል የሚለው። ቤቱ ጸዴ ነው። በተለይ ባሮቹ ምናምን እንዳያችሁት የተወሰነ አሳይቻችኋለሁ። አሪፍ ናቸው። ኢትስ ጉድ እና አሁን እዛ ሄደን ምሳ እንበላለን ማለት ነው። አሁን እዚህ የመጣ ነው ሻንጣችንን ለማስቀመጥ ምናምን እና ሻወር ለመውሰድ ነው እና ይሄ ነው የተፈጠረው ማለት ነው። ከዚህ በኋላ ያሉትን አዲስ አበባ እስክንገባ ድረስ ደግሞ አሳያችኋለሁ። ባይገርማችሁ ስንመለስ ምንም አይነት የመቅረጽ ሀሳብ አልነበረኝም። ድንገት ዝም ብዬ እየቀረስኩ በነበረበት ሰዓት ነው መኪናው ተበላሽቶ ምናምን እንግዲህ ይሄ ሀፕን ያደረገው እንጂ እኔ ቀጥታ ወደ ቤት ገብቼ ያሉትን የጉራጌ የነበረንን ነገር ብቻ ነግሬያችሁ ቪዲዮ ልጨርስ ነበር። ግን እንዳያችሁት እንግዲህ መንገድ ላይ ይሄ ሀፕን አድርጓል። ዛሬ የመጨረሻ ምሽታችን ስለሆነ አሪፍ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ይኸውላችሁ እንግዲህ ቴብሉን ይወዝ እዛ ድረስ በጣም ብዙ ስለሆነ አዘግተነዋል ነው የምላችሁ። ቴብሉ እንደዚህ ስታዩት ውበቱ ዋው ያበደ ነው የምላችሁ። ይኸውላችሁ እንግዲህ ህዝቡ ሞልቷል። አሁን ይላል ቢዚ ነው። ምግቡ እየመጣ ነው። ይሄ ምንድነው? ምን ስቴክ ስጋ አይደል? ይሄ አጥንታ እንዴ? እንዴ ስጋ ነው። እኔ ስቴክ የማውቀው የለጥ ያለ ስጋ ነው። የአንቺም ስቴክ ነው? እስቲ እጃችሁን አንዴ ርዝ አድርጉት እስቲ። አንተ ይሄ በቃ ምግብ ሲያይ እንደው ብላ እንዴ ወራዘ ብላ አንቺ ትቀርጫለሽ ማለት እኔማ ጨረስኩኝ እኮ ልቅረጻ። እሺ ቀራል። እንደምታዩት እዚህ ጋር ምግቡ ተጠላቅልቋል ነው በቃ እምላችሁ። ዋው በቃ እኔ አሁን ባልበላ ራሱ ችግር የለም ካየሁት ይበቃል። እኛ ያዘዝነው ወዴዳ ብርሽ ይሄንና ጭቅና ነው። ጭቅና አሉ እንግዲህ ዝልዝል ጥብስ ነበር ያዘዝነው። ብቻ ያበደ ነው። አሁን ወደ መብላት ያለ ይወላችሁ ያለው ምግብ ማለት ነው ነፍ ነውና ዝም ብለን ያገኘነውን እየበላን ነው። መጥቷል ምን አገባን። ሂሳብ 10000 ብር ሲመጣ ታወሪዋለሽ። ኖርማል ነው እንደዚህ 5 ብር 1200 ብር ነው።
ምኑ ፍርፍሩ አምጦሽ ይሄን አየሁ ከዚህ ላይ ወስጄ እኮ ቆማን ያዘዘ ይሄንን ምንም የምናውቀው ነገር የለም የመጣው ምግብ ዱቄት የኔ የሚባል ምግብ የለም በቃ ጀሪ የሚባል ነገር የለም አይሽ እንደደረገ ነፋስ አበጥሮት እኮ እስኪ አንተ ፒዛው ዋው ዋው ፒዛው ተመቸኝ ማለት ላዛኛ ፒዛው ይኸውልሽ እኔ ከዚህ የበላሁት 2 ስላይስ ነው እንዳለ በልቱት ማለት ነው አልተመቸኝም ለቂቁ ሰጠሁት የተለየ የበላው ይሄንን የበላው ሰው ያለ ነው ይሄ ለምስቱ ጥብሱ ደስ ይላል አይደል ወንድ ልጅ ግን ለሴት እንደሚበላ ነው ተበላ እንጂ ደግሞ ሴቶች ምን ያህል አቅም እንዳለ ባይባትሽ እንደዚህ አይነት ሳክስ ምንም ሳክስ አይደለም ሁሉም ወንድ ላይ ብቻ እኮ አይደለም የሚሰራው የቱን እንብላው በእናትህ እቺ ራሱ ማለት ሰለቸኝ ጋይስ በቃ ምግብ ብቻ ሰይ ይኸውላችሁ የቀረውን ምግብ ላሳያችሁ እዩት አልተበላም በቃ ሁሉ ጠገበ ሁሉ ስንት ይመጣል ይሄ ሌላ ሊነገራችሁ ነገር እና ይኸውላችሁ ይሄ ሁላ ምግብ ማለት ነው አሁን ይሄ የሚበላው የለም ለምሳሌ በቃ ነፍ ምግብ ነው ሂሳቡ ነው አሁን ግራ ይገባኝ የመጣውን ሼር እናደርጋለን ብለዋል እስቲ እናያለን ስንት እንደሚመጣ እንግዲህ ይሄን የመሰለ ቦምባስቲክ የሆነ ቢል ለማየት ጓግቻለሁ ስንት የሚመጣ ይመስላል ሂሳብ አጠቃላይ ይኸውላ ምግብ 18000 ወያሽ እንዴ ነው የታዘዘ እሺ እኔ 20 ኧረ ተው አትወደድም እኔ 10000 እኔ 10000 ስንት ይመጣ ይመስላል ሂሳብ አይካሌ ሰውን ክፋት ማክሲመም 10,000 ብር አየው ሁለት ሰው 10,000 ብር የኔም ግምት እሱ እኮ 18 አለ እግዚአብሔር ገምቱና ሂሳብ እስቲ አባቴ ይዊ ቅዱስ ሂሳብ ስንት ይመጣል ቅዱስ ሂሳብ ስንት ይመጣል ሂሳብ ገምጪ 10 እስከ 15 ሂሳብ ስንት ገምታለህ መሰለህ 18,000 ያሺ እንዴ የተበላው ምግብ ይሄ ነው ላይክ በጣም ብዙ ነው ዛ ላይ ድረስ አብርሽ 20 አንተ ባይሽ ነህ 18,000 እና 20,000 ነው የተገመተው እኔ 12,000 ብር በጣም ብዙ ነው የበላው ይሄ የመጨማለቅ ምናምን ሳይሆን ብዙ ሰው ነው የበላው ላይክ ብዙ ሰው ስላችሁ ወደ 20 ምናምን ሰው ተመግቧል ሰው ያ ማለት በትንሹ አትሊስት 20 ምናምን ምግብ መጥቷል ማለት ነው እና ስንት እንደሚመጣ አላውቅም ብቻ ሲመጣ እናያለን እኔ አይዶን ነው ያላችሁ ሰው ግን ደስ ሙ እንዳው የቅዱስ ፋውንዴሽን መስራችና ባለራዕይ የቅዱስ ፋውንዴሽን እኔ ቆልፏል ምንም ቆልፏል ማለት የሰው አንገት ነው ሰው ነው እንጂ ሻም ደግሞ ቅሌታችን እነግራቸዋለሁ ተዘጋጁ አንድ ሁለት ሶስት 50,000 ብር ባልላችሁ 30,000 ብር ነው ሰላሳ ሺህ ብር የተሸለሙ ነው የሚመስለው እኮ 30,000 ብር መጥቷል የምር 30,000 ብር እስቲ አንቺ እሺ ስለዚህ አሁን ምን እናደርጋለን 30,000 ብር ነው የመጣው እንዴት ነው 30,000 ብር ነው ውጪ ነበርኩ ምን ተጠቅማችሁ ቆይ ስሙ ጃዝ እስቲ አንቺ እንደምታዩት ጋይስ ይኸውላችሁ ከታች ጀምሮ እንዲህ አጥላጥላጥ ወለ ይመጣና ኢሹ 30,000 ብር 30,445 ብር የፈጣሪ ያለ ባይገርማችሁ ታክስ 15% የመጣው 3,971 ብር ነው 26,474 ብር ነው ማለት ነው ምግቡ የመጣው ዋጋው በጣም አስደንጋጭ ነው 30,000 ብር ግን 25 ነን 24 ሰዎች ስለሆነ ሲካፈል የሚመጣው 1,000 ብር ነው ምናምን ነው እኛ ላይ ብዙ አይደለም 1,100 ብር ነው 1,200 እና ያን ያህል አይደለም ግን ዋጋው እንዳያችሁት አስደንጋጭ ነው በቃ በጣም ትልቅ የተገመተው 20,000 ብር ነበር የ10,000 ብር ዲፈረንስ
እንግዲህ 10,000 ብር ዲፈረንስ ምን ያህል እንደሆነ ታውቃላችሁ። እኔ እኮ 12,000 ብር የገመትኩት ያን ያህል በጣም ይወደዳል ብዬ የማልጠበቁ ግን ዋጋው ያበደ ነው። 1250 ነው የሚመጣው። 2400 የስንት ሰው ልከፍል ነው? የሱ ነው ልጋብዘው ነው። ካሜራማኑን እየጋበዘው ነው። በጣም ደስ ይላል። አንቄ ነው ቀበሉ እንደዚህ መልካምነት አርጌ ነው እና እንግዲህ እንዳያችሁት 1250 ብር ነው የከፈለው ማለት ነው ለአንድ ሰው። ውድ ነው። በቃ አሪፍ ዋጋ ይመስላል። በጣም ጠግበናል። በጣም ተርፏል ምግቡ። በጣም ያበደ ነው እና ጋይስ ይሄንን ይመስላል ማለት ነው የራት ፕሮግራማችን። አሁን ወደ እንቅልፍ ሰብስክራይብ አድርጓት። እሺ ያራዳለች በጣም ጽድት ያለ ስራ ይዛ ትመጣለች። እናንተ ብቻ ሰብስክራይብ እያደረጋችሁ ዝም ብላችሁ ጠብቋት፣ እመኗት። አንቺ the next day እንደምታዩት ያረፍንበት ቦታ ይሄንን ይመስላል። ያበደ ነው። በዚህ ጋር ጸጥ ያለ ነው። ጫካ ነው ማለት ሙሉ ጫካ ነው። በስመ አብ ሬስቶራንቱ ምናምን ማለት ነው። ትንሽ ራቅ ይላል። ሌላ ግቢ ነገር ነው ይሄ። ጸጥ ያለ ዛፍ ጸጥ ምንም ነገር የለም። ለማንኛውም አሁን ፕሮግራማችን መዋኘት ነው። ዋና ይላል። ዋና አክቹአሊ ያለውኝም እነሱ ነው የሚያዩት። ሙቅ ነው ምናምን እያሉ ነው። ብቻ ሁሉም የተዘጋጀ ነው። ጠዋቱ 2 ሰዓት ተኩል ምናምን አልፏል። ምንም የመሄድ አዝማሚያ የለውም። ሁሉም እየተፍታታ ነው ያለው። ዛሬም እንዳናደር ነው የምንፈራው፣ ሌላ ምንም አይደለም። እሺ ጋይስ አሁን እንዳልኳችሁ 3 ሰዓት ነውና ለምን ከዋናው በፊት ቁርሱ ሳይነሳ ቁርስ አንበላም የሚል አይዲያ መጣ። ምክንያቱም 1 ሰዓት ነው የቀረው 4 ሰዓት ላይ ስለሚነሳ ቁርስ እንብላ መጀመሪያ ተብሏል። እንዳለ አልመጡም። ጥቂት ነን እዚህ ያለ ነው። 4 5 አንሞላ 5 ነን በቃ 5ታችን ነን። አሁን ቁርሱን ላሳያችሁ። ይኸውላችሁ የተለያዩ አይነት የዳቦ ግብአቶች አሉ። ከምኔው እንዳለቀ ራሱ አይታወቅም። እዚህ ጋር የሆነ ኬክ ነገር ነው። እዚህ ጋር ሶስ አለ። አነሳሳችሁ አሪፍ ነው። ቆንጆ አነሳስ ነው። ዲዘርት ገብረ ፍርጋ ይኸውላችሁ። እዚህ ጋር ደግሞ የሚጠጣ ነገር አለ። ፓፓያ ጁስ እና ማንጎ ጁስ አለ። ማንጎ ጁስ አልቋል። ኮርን ፍሌክስ ነው ይኸውላችሁ። ባይገርማችሁ እዚህ ጋር ቀለል ያለ ቁርስ ኮርን ፍሌክስ። ይሄ ምንድን ነው? ሻይ ነው። ይሄ ሻይ ነው። ይሄ ዳቦ ቶስት ማድረጊያ ነው እኮ። እስቲ አድርጊ ውስጥ ኬክ አስገቢ ውስጥ ቶስት አድርጊ ውስጥ አረ እንዳታጨሽው አባዬ። ይሄኛውን አድርጊ። እርግጠኛ ነህ? ቶስተር ነው። እኔ ምን አውቃለሁ እንግዲህ አናገረው። ይኸውልህ ይሄን እንዴት አደርገዋለሁ? አይ እንደውኔ ከዛ የሆነ ታበረዋለህ መሰለኝ። እንደዚህ ነገር ነው እኮ በቃ። እሺ እኛ ራሳችንን የምንጠብሰው ወይ ጉድ። ሌላ በቃ ይኸውላችሁ እዚህ ጋር ወተት አለ። ይሄን በሚያክል ዕቃ ወተትና ቡና ወተት አለ። አላየሁም። ሻይ ይታገሉላችኋል። በዚህ ፍጥረት አይመጡም ሌሎቹ። እኛ ብቻ በልተን እንነግራቸዋለን። ምን አይነት ቁርስ እንዳሳለፈን እንነግራቸዋለን ነው የሚሆነው። አሁን እናነሳለን ማለት ነው። ይኸውላችሁ ያነሳሁት ይሄን ይመስላል። ኬክ አለው፣ ዳቦ አለው እና ምንድነው ፓንኬክ ነገር ነው በቃ እና ቦምቦሊኖ ነገር፣ ሌላ ምንም የለም። ከዚህ ቤት እያጠቃቃ ነው። እዚህ ጋር ይኸው እንግዲህ ጁስ፣ እዚህ ጋር ጁስ አለ፣ እዚህ ጋር ሻይ፣ ወተትም ማድረግ እንችላለን። የማናደርገው ነገር የለም። እንኳንም ቀረና ለማንዴ አገርማችሁ በቃ ይዘጋችኋል። የምትበሉት ነው የሚጠፋባችሁ። የሀገር ምግብ ነው ያለው። ዘጋን በቃ። አሁን ገና እንቁላል አለ፣ ገና ወተት መጨመር ትችላላችሁ። ምግቡ ጎደል ሲል ይሞላል። ሪላክሴሽን ይላል። ይሄ ቁርስ ከሩሙ ጋር ነው መሰለኝ ጋይስ፣ በነፃ ነው። ፏፈሽ ነው እንዴ ያልጨመርኩት ነገር አይገርማችሁም? ኬክ እርሰት አድርጌዋለሁ። ግን እዚህ ያለው ሰው በብዛት የሚበላው እንቁላል እያስጠበሳችሁ ነው። እዛ ጋር የሚጠብስ ሰው አለ ከኋላ ማለት ነው። እዛ የሚጠብስ ሰው አለ። አሁን ደግሞ እዚህ ላይ እንቁላል ብጨምር ፍንዳታ ነው የሚፈጠረው። ወዴ ደስ የሚለው ማለት እንደዚህ ሲሞላ ነው። ጠረጴዛው በምግብ ሲሞላ እንደዚህ በሳህን እንደዚህ ሲሞላ ነው። ይኸውላችሁ እንግዲህ ከቁርስ በኋላ እንግዲህ ዋና እየተዋኘ ነው። ዋና የተባለው ድርሽ ነው ማለት ነው የምላችሁ ነው። ገንዳው እንዴት ነው? ገንዳው ሰፊ ነው። እዚህ ጋር ሊወዳደሩ ነው። 3 2 1 አክሽን! አይችልም እንዴ? ትላጡታላችሁ። ይኸውላችሁ እዚህ ጋር አቤኔ ሊገባ ነው።
ችሎታው ስላለኝ ነው እንጂ አሁን ገለሽ ነበር የሶሶ ስሚ አንቺ ምን አንቺ አንቺልም አንድ ቢጅል ሰው የለም ቢቀርባችሁስ ይወር ወርዛ ዘለለና ካሰመጥክም ያውጣል ያበደ ታይም ነው እያሳለፈን የምንገኘው እንግዲህ በድንገት በተፈጠረ የመኪና መበላሸት እንግዲህ ይሄ ሁሉ ነገር ተፈጥሯል እንግዲህ እስካሁን አቤኒ ያልተቻለችም እኔ ነኝ እስቲ አውጪ ጡትሽን ደረትሽን አሳዩ እስኪ ቆጥራሻለ አጥንት ነው እና እንዳያችሁት ቁርሱ ያበደ ነው ቁርሱ በስማ ቁርስ ትጣላላችሁ በቃ አንሊሚትድ ደግሞ ሲሆን ሞር በቃ ደስ ይላል ብዙ መትበሉ ሆናችሁ ሳይሆን በቃ እንደዚህ ደስ ይላል ላይክ እያደረጋችሁ የቀን ውሏችን ይቀጥላል ማለት ነው ቴኳ ድፈቃት በአንዴ ድፈቃት አንዴ ለቪዲዮ አይ ብዙ አይደለም ትንሽ እያመመኝ ነው ይመችሽ ማን ስለሚቻል ነው ይቻላል አልፈልግም አታውቂም ሞኝተሽ አውቃለሁ ግን ጠፋብኝ ስንት ጊዜ ሆነሽ ስንት ዓመት ስጀምራቺ ማሰክሽን ማርያምን እንትን እስቲ ዋኛ በራስሽ አሳይን እስኪ እኛ እና ምንም በማስረጃ ካልሆነ ስንተኛ ክፍል በስመ አብ ወልድ የዛሬ 20 ዓመት እሺ ዋኛውን ሰመጠችላችሁ ይኸውላችሁ ስማ ለመጨረሻ ጊዜ ዋኘችው የዛሬ 20 ዓመት ነው እኔ ደግሞ ማለት ዘጠነኛ ክፍል ያለው ከባሊ ውስጥ ነው የጀመርኩት ከምን ባሊ ውስጥ ዋኝ ነበር እንጂ ባሊ ውስጥ ከባሊ ተነስቶ ነው እዚያው ነው ያለው ተዋኝቶ እየተወጣ ነው አቤኒ እንዴት ነው ዋናው ምን አሉ የሪዞርቶቹ ባለቤቱላ አሁን ሚቲንግ አድርገው ነበር ከ30 ከ40 ደቂቃ በፊት ካንተ ጋር እሺ እንዴት ነው እንደዚህ አይነት ዋና አለመቻል በዚህ ልክ ተችሎ አያውቅም ነው እያሉ ያሉት እና አሁን ቀጣይ በቃ ወደ ቤት ነው ወደ ቤት ሌላ ሀሳብ አይመጣም እንዳታስብ ቀጥ ብለህ ወደ ቤት ያንተ ሀሳብ ነው ወንጭ እንሂድ በዚሁ በጣም ቅርብ ነው በጣም ቅርብ ከአንድ ወር በኋላ እንገባለን ቤት አንተን እየተከተልን ብንሄድ ከአንድ ወር በኋላ ነው የምንገባው እንትን ለማዘጋጀት አስቤያለሁ የሆነ ትራቭል የሆነ ቲም አለ የራስ አቤኒ ወርልድ የሚል የ6 ዓመት ቱር ነው በዚህ እንጠፋለን 6ቱንም ዓመት መንነን ነው የምንወጣው መንነን ተጋብተህ ወልደህ ምናምን ትመጣለህ እንደምታዩት እዚህ ግቢ ውስጥ በጣም ትልቅ ጫካ ነው ጦጣ ምናምን አለ የሀገር ጦጣ ነው ያለው ሽፉት እንዴት እንደሚያየኝ ያዋቸው ጋይስ እነዚህ ደግሞ ነጭ በስማም ሲያምሩ በእናታችሁ አያቻቸው ለየት ያለ ነው ይሄ ደግሞ ዋው ያዋቸው እዚህ ጋር ራሱ ነፍ ጦጣ ነው ያለው ዋው ግቢው በጣም ትልቅ ነውና በቃ ረጋ ያለ ግቢ ነው ምናምን መቶ ካሜራ እንዳይቀማኝ ብቻ በጣም ብዙ ጦጣ ነው ያለው ሰላችሁ በጣም ብዙ ጦጣ ደስ ይላሉ በስማ ያውላችሁ እቃ እየተጫነ ነው ለነሄድ ነው አሁንስ የሚበላሽ አይመስልም አይነው ውሃው የመኪናው መኪናው በድጋሚ ተበላሽቶ ይንጫጫሉ ባትሪው ድጋሚ እንትን አለ መሰለኝ ጨረሰ መሰለኝ አሁን ቻርጅ ሊደረግ ነው አሁን ከቀኑ 9 ሰዓት ነው ወደ የት አካባቢ ነው እየደረስን ያለው ማለት የት አካባቢ ነው ተፍኪ እየደረስን ወደ ተፍኪ የሚባል አካባቢ እየደረስን ነው በ2 ሰዓት ውስጥ እንደርሳለን ምናምን ሲሉ ነበር አሁን ግን መኪናው እምቢ አለ ምንም ማድረግ አይቻልም እንግዲህ በእናታችሁ ከባድ እድል ነው ያለን እዚህ አካባቢ ሌላ ሪዞርት ካለ እዛ ፈታ እንላለን ያለውን ነገር አትጡ እኮ ያለን እኮ መልእክት ነው እንትን በል እንግር ትቀልዳለህ አንተ እንግዲህ አንድ መኪና በትብብር ባትሪ ቻርጅ ያደረጉ ነው ቆሞላችሁ ታክሲ ማለት ነው ይኸውላችሁ እዚህ ጋር ቻርጅ ያደረጉ ነው ሁሉም መኪና እየተማጸነ ነው ባትሪ እንትን ለማለት ለማስነሳት ያኛውን ቢያለ መሰለኝ እኛ ውስጥ ነው ያለነው ለማንኛውም መኪናው ተነስቷል ተነስቷል መኪናው ሚስተር ባተሪ ይኸውላችሁ ጋይስ ድጋሜ ቆሟል ድጋሜ መኪና እየተናገሩ ነው እንደምታዩት መንገዱ ተዘጋግቶ እኛ ነን የዘጋጋነው ይሄን ሁሉ መንገድ ባይገርማችሁ ይሄ ሁሉ መኪና እኛ ነን የዘጋጋነው በየደቂቃው ነው የሚቆመው ነው የምላችሁ በጣም አዝቆታል አሁን ኦልሞስት ሰበታ ደርሰናል ሰበታ ነው የምንገኘው አሁን
A few moments later. ተገብቷል ይላል ተገብቷል አዲስ አበባ ይላል ፋይናሊ ጫፍ ላይ ያለነው አሁንም ግን ኦልሬዲ ኦልሞስት ገብተናል 12 ሰዓት ሆኗል ይኸውላችሁ የሚቀወጠው የተወሰኑ ሰዎች ሊወርዱ ነው ሊሄዱ ነው ማለት ነው እኔ ያላደረኩት ቪዲዮ 100 ሰው ብቻ አይቶት ከቆመ ይኸውላችሁ ከ10 ሺህ በታች ቢሆን አልፈልግም ብራድ መጣ አዲስ ሜክሲኮ የተጫንበት ቦታ ላይ ደርሰናል እቃችን እየወረደ ነው ያው እና በቃ ይሄው አሁን ልንሰነባበት ነው ኦልሞስት 10 ሚሊ ሜትር ነው የቀረው አንተ ይኸው የሰነበት ፎቶ የተነሱ ነው የሰነበት ውጭ ቁጭ አደረገ 2 hours later. እሺ ጋይስ እንግዲህ አሁን ሁላችንም አንድ ላይ ራት በልተን ለመጨረሻ ጊዜ ተለያይተናል ማለት ነው ከኬኩ ጋር ያለነው ኬኩ ይላል ለማንኛውም እንግዲህ ይሄንን ይመስላል ማለት ነው የነበረን ቆይታ ከሐሙስ ጀምሮ ከሰኞ ድረስ ነው በጣም ያበደ ነበረ እንዳያችሁ ታሪፍ ጊዜ ነበር ያሳለፍነው ለማንኛውም እቤት ልግባና በደንብ ያለውን ነገር ያሳለፍነውን ኤክስፒሪየንሱን በሙሉ ነገራችኋለሁ The next morning. እሺ ጋይስ እንግዲህ ከ5 ቀን በኋላ ፋይናሊ ወደ ቤት ተመልሻለሁ ማለት ነው በጣም የሚገርም ጊዜ ነበር በጉራጌ ያሳለፍነው እንዳያችሁት ማለት ነው በጣም የሚገርም ጊዜ ነበር እንግዲህ እንደምታውቁት ብቻዬን ነበር የሄድኩት ግን ብቻዬን የሄድኩ እስከማይመስለኝ ድረስ በጣም የሚገርም ጊዜ ከሚገርም ሰዎች ጋር እንግዲህ አሳልፌያለሁ ማለት ነው ከጠበቅኩት በላይ ነበር የሆነው እንግዲህ ከመጀመሪያው ቀን ጀምሮ በጉዞ ላይ ታችኋል ገና ቁርስ እንኳን ሳንበላ ነበር ከነ ጃዝሚን ህዊና ህሉ ጋር ተዋውቄ በቃ በጣም ፍሬንድሊ በሆነ መንገድ ከነሱ ጋር እየተጨዋወትን ምን ይያለን ወደ ጉራጌ ሄድ ነው ከዛ በኋላም እዛ ከነበሩት ጋር በደንብ ተግባብተን የሚገርም ታይም አንድ ላይ አሳልፈናል ማለት ነው እንዳያችሁት እንግዲህ ዳይዋል ላይ ኦልሞስት መሽቶ ነበር ግን እዛው እንግዲህ የነበረውን ፕሮግራም አይታችሁታል በሁለተኛው ቀንም እንግዲህ አንድ ላይ ሃይኪንግ ሄደን ከዛ መልስ ኳስ ተጫውተን ከዛ በኋላ ደግሞ ጌም ተጫውተን በጣም ደስ የሚል ጊዜ ነበር ያሳለፍነው በንጋታውም እንግዲህ እንዳያችሁት የእንሰት ፕሮግራም ምናምን ነው የነበረው እሱንም በአሪፍ ሁኔታ ነበር ያሳለፍነው እኔ እንግዲህ ለመጀመሪያ ጊዜ ነበር ወደ ጉራጌ ሄድኩት እና ከጠበቅኩት በላይ በጣም ቆንጆ ጊዜ ነበር ያሳለፍነው እዛ የነበሩትም ሰዎች ተቀብለው በአሪፍ ሁኔታ ነበር ያስተናገዱን እነሱንም እንግዲህ በደንብ አመስግነን ነው የወጣነው እና ከዛ በኋላ ደግሞ እንዳያችሁት በጉዞ ላይ መኪናው ተበላሽቶ ጭራሽ ያልጠበቅነው ነገር ማለት ነው ሪዞርት አደረም ማለት ነው እንዳያችሁት እሱ ራሱ በጣም ቤስት ታይም ነበር ያልጠበቅነው ነገር ነበር እና ሳንጠብቀው ያ ነገር መፈጠሩ እዛ ሪዞርት ውስጥም ፈታ እንድንል አድርጎናል ማለት ነው ማታ እንዳያችሁት የራት ፕሮግራሙ በጣም ደስ የሚል ነበር ከራት በኋላም በደም ተጫውተን ነበር ከዛ በኋላም እንግዲህ ቁርሱም እንዳያችሁት ከዛ ዋና ነበር ከዛ በኋላ ነው እንግዲህ የመጣ ነው ኦልሞስት ከሰዓት ነው ጉዞ ጀመረው ከ6 ሰዓት በኋላ እዚሁ ደግሞ የደረስነው እንግዲህ ወደ ማታ 1 ሰዓት አካባቢ ነው እና በጣም ደስ የሚል ነበር ሁሉም ደብሮት ነበር ሲለያይ ማለት ነው እኔም ራሱ ደብሮኝ ነበር በቃ ልክ ስንለያይ በቃ ተለያየ ምናምን ብለን እንግዲህ ሁላችንም እዛ አንድ ላይ ነበር ነው በአሪፍ ሁኔታ እንግዲህ አሳልፈን ጊዜውን ተለያይተናል ማለት ነው ከዚህ በኋላም እንግዲህ የጉራጌው ጀማ በሌላ ትራቭል ይመለሳል በእውነት ነው የምላችሁ እንግዲህ ሁላችንም በሌላ ጉዞ እንደምንመለስ ተነጋግረናል ስለዚህ በቅርቡ እንመለሳለን ማለት ነው ሌላ ቦታ ሄደን እንግዲህ እዛ ውስጥ ሁላችንም ጓደኛሞች ሆነናል ከጉዞም ውጪ እዚህ አዲስ አበባ ላይ የተገናኘን ጓደኝነታችንን ይቀጥላል ማለት ነው እና በጣም ደስ የሚል ጊዜ ነበር ያሳለፍነው ከጠበቅኩት በላይ ሰዎችን ተዋውቄበታለሁ እኔ ብቻዬን እንደሄድኩ ራሱ ምንም በቃ ፊል አላደረኩትም ማለት ነው አሁን ብቻችሁ ስትሄዱ ብቻዬን እኮ ነኝ ምናምን የሚለው ምንም ፊሊንግ አልተፈጠረም በቃ ገና ጉዞ እንደጀመረን ነበር ተግባብቼ እስከ መጨረሻው ሰዓት ድረስ በቤስት ሁኔታ ያሳለፍኩት እና በጣም ወሳኝ የሆኑ ሰዎችን ተዋውቄያለሁ በጣም ቤስት ነው እሱ እና የጉራጌው ጉዟችን ይሄንን ይመስላል ማለት ነው ጋይስ እንዳያችሁት እንደ መጀመሪያ እንግዲህ ሞክሬያለሁ ከዚህ በኋላም በቻልኩት አቅም ትራቭል ቪዲዮዎችን አልፎ አልፎ ልሰራ እችላለሁ ማለት ነው እናንተ ግን ሰብስክራይብ እና ላይክ እያደረጋችሁ ኮሜንት እያደረጋችሁ በቻልኩት አቅም ሁሉንም ነገር ስቀርጽ ነበር በቻልኩት አቅም ስላችሁ
ኤቭሪ ሞመንት ላይ ካሜራ ይዤ ነበርና እዛ የነበሩት ራሱ እንዴ አንተ ከካሜራ ጋር ትፋታም እንዴ ምናምን ይያሉኝ ማለት ነውና ኤቭሪ ሞመንቱን ለእናንተ ለማሳየት ስሞክር ነበር። ለዛም ነው አሁን ቪዲዮዎቹ በአራት ቪዲዮ የከፈልኳቸው ረጃጅም ስለሆኑ ማለት ነው። ብቻ የጉራጌ ጉዞዬ ጋይስ ይሄንን ይመስላል። ከጠበኩት በላይ ደስተኛ ሆኛለሁ። እናንተም የተሰማችሁን ሀሳብ ኮሜንት ላይ እያስቀመጣችሁ በቻልኩት አቅም ከዚህ በኋላ አሪፍ የሆኑ ቪዲዮዎች ይመጣሉ ቀስ እያሉ። እይታችን በጣም ጨምሯል ስላችሁ እንግዲህ ታውቁታላችሁ። መጀመሪያ ላይ ቻሌንጁን ሲጀምር የነበረኝ ቪው 50 ቪው ነው የነበረው በአንድ ቪዲዮ እና አሁን ላይ እየታየ ያለው እነኚህ የጉራጌ ብሎጎቹ ሊሆኑ ይችላሉ ያነሱት ግን አትሊስት ከ200 እስከ 300 እስከ 400 ቪው መታየት ጀምሯል። በዚህ አጭር ጊዜ ውስጥ ነው የምላችሁ ላይክ 2 ወር ምናምን ቢሆነው ነው 2 ወር ራሱ አልሞላውም እኔ ቪዲዮ መልቀቅ ጀመርኩኝ እና በዚህ ጊዜ ውስጥ ከዛ በጣም ትንሽዬ ቪው እያደገ መጥቷል። ሶ በዚሁ ከቀጠልን የዛሬ አመት ምናምን አሪፍ እይታና ሰብስክራይብ ይኖረናል ብዬ ተስፋ አደርጋለሁ። ሶ አሪፍ እየሄድን ነው ጋይስ። እንግዲህ ከብዙ ቲክቶከሮች ጋር ተዋውቂያለሁ ባልጠበኩት መንገድ ማለት ነው። ባልጠበኩት መንገድ በጣም ቤስት ሆነን እንዳያችሁት የረጅም ጊዜ ጓደኛሞች ነው የምንመስለው ሁላችንም ስንቀላለድ ስንጨዋወት ኤቭሪ ነገሩ ቤስት ነበረ ካጠበኩት በላይ ማለት ነው። ገና በ1000 ሰብስክራይብ ይሄን ሁላ ሰው ተዋውቂያለሁ ባልጠበኩት መንገድ። ለማንኛውም ጋይስ የጉራጌው ቭሎግ እዚህ ጋር አብቅቷል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እና ላይክ እያደረጋችሁ ቻው። ሰላም ይገርሻ ፈረ